ዑመር አህያ ይሰልማል ብንል ይሻላል ይላል። በዑመር መስለም ላይ ተስፋ ቆርጠናል። ልቡ የደነደነ ነው። ይሄን ልቡን ቁርአን እንዴት እንደራደው እስኪ እንመልከት። ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ይንቀሳቀሳል። ማቅናት ጀመረ፣ ቸኩሏል። ፊቱ ላይ ሸር ይነበብበት ነበር። መንገድ ላይ አንድ የሰለመ ሰሃባ አገኘ። ኢላ አይነ አንተ ያ ዑመር፣ አንተ ዑመር ወዴት ነህ አለው። ቃለ ሊአቅቱለ አለዚ ፈረቀ በይነና፣ ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው። ማንን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። እሱን ልትገል ነው? አዎ። እንዴ አወተራ አነ በኒ ሃሽም የትሩኩክ፣ በኒ ሃሽም ይተውኛል ብለህ ታስባለህ አሉት። ነቢዩን ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድን ነው? በኒ ሃሽሞች ይበቀሉላቸዋል። ይሄ ትልቅ መልእክት አለ። አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት፣ አሊያም ሸሃዳም ፈልጎ በቃ ይግደሉኝ ወሹሃዳኡ ዐንደ ረቢሂም ዩርዘቁን ኸላስ። ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል። በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር? ይገሉሃል እኮ አሉት። ምን አለ ዑመር? ወኢን ቀተሉኒ አለ፣ ይግደሉኝ እኔ ግን እገለዋለሁ። አሁን ተመልከቱ፣ ረሱልን ገደለ ማለት ሪሳላው ሊጠፋ ነው። ፍቅህ ተመልከቱ። ሰሃቢየው ምን አለ? ኢዘን እብደ ቢአህሊክ፣ በቤተሰብ ጀምር አለው። ምን ማለት ነው አለ ዑመር። ያኒ ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ? አዎን። ተቆጣ ዑመር። አሁን እዚህ ጋር አንድ ፍቅህ እንማራለን። አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል። ግልጽ ነው። እሱ ቢኖር ትውልድ ያስተምራል። ለዛ ነው ሰይድና ዑመር ምን ይላሉ? ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድን አሉ። አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም። ሸሪዓ ጠፋ ማለት ነው። እዚህ ጋር ግን 1000 የሚሰግድ ሰው ይሆናል የጠፋው። ረሱልን ገደለ ማለት ሪሳላው ቆመ ነው። ስለዚህ ምን አለ? በእህት ጀምራለሁ። ምን ሆናለች? ሰልማለች። ፋጢማ ሰልማለች። ከዑመር በፊት ነው የሰለመችው። የእሳቸው ወንድምም ዘይድ ብኑል ኸጣብ ከዑመር በፊት ነው የሰለሙ። ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና። እንደደረሰ በጣም የሚገርማችሁ መካ ላይ ተጽዕኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው። የሷን ባል ሰዒድን፣ ሰዒድ ሁላችሁ ታውቁታላችሁ፣ ከዐሽረል ሙበሸሪን ውስጥ አንዱ ነው። ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው። ሰዒድ ብኑ ዘይድ ብኑ ዐምር ብኑ ነውፈል። ዐምር ብኑ ነውፈል አያቱ ከእስልምና በፊት በተውሂድ ላይ የኖሩ ነበር። የሰዒድ አያት ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረአይቱሁ የጅሩ አስዋበሁ ፊል ጀና ይላሉ። ዐምር ብኑ ነውፈልን ጀነት ውስጥ አየሁት፣ ልብሱን ጀነት ውስጥ እየጎተተ። አያቱ ሰዒድ በጀና የተበሰረ የፋጢማ ባል። እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ብኑል አረት የሚባለው ሰሓባ ነው። ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር። ሰይድና ዑመር የአላህን ቀደር ተመልከቱት። እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን እያቀራቸው። ዑመር ደረሱ። የቁርአን ድምፅ ሰምተዋል። ተምተማት የሆነ ጉርምርምታ። በሩን በኃይል ቆፈቆፉ። ማን? ዑመር አወቁ። ዑመር ኃይለኛ ከባድ ነበሩ። ማን? ዑመር ክፈቱኝ። ከዛ ኸባብ ብኑል አረትን ሸጓጎጡት፣ ከፈቱት። ዑመር እንደገባ ምንድነው ስሰማው የነበር ድምፅ አላቸው። ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታው። ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር። አንዴ ተዘረረሱ፣ ደም ወጣው። በእግሩ አንገቱን ረግጦ ትንፋሽ አሳጣው።
ይህን ስታይ ፋጢማ አልቻለችም ዑመርን ዳስትዘው አንዴ እሷንም መታት ወድቃ ደም ሆነች ይህን ሳይ ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ በደም መታጠቧን ሳይ ልቡ ተነካ አምጡት እኮ ነው ምላችሁ እሷ ምን አለችው አዎ ሰልመናል አንተም ነጃሳ ነህ ቁርአኑን አንሰጥህ ማለችው ስጪኝ ነው ምልሽ ታጠብ አልያም ውዱ አድርግ አንተ ነጅሱን ጣሃራ ያልሆነ ሰው አይነካው ማለችው ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ عمر ተርገፈገፈ የቁርአን አገላለጽ ማረከው ከዛም እንዲያያዘውና ቁርአኑን فقال ما أحسن هذا الكلام وأكرمه من ميامر يتكبر አደረገው ይሄን መጽሐፍ دلوني على محمد ወደ ሙሐመድ አመላክቱኝ አለ ረሱል ጋር ሄዶ እስልምናን ተቀበለ አላሁ አክበር ዑመር በሰለመበት አንቀጽ የሚጣሉ ሰዎችም አሉ አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አሉ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝም በቃ እንደወረደ ነው መቀበል كيفية بدعة ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል አንዴ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ ዓላማው ይላሉ ሰይፉን ስሎ የነቢዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማያገኘውን ተመኘ ሙሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለ ነው አሸባሪዎች በዚህ ወጡ አሸባሪዎች በዛው ገቡ ነብዩ እንዲህ ተብለዋል እንገላሃለን ስሙን አትፍራ ሐቅ ያዘ ሁሌም ይተቻል ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር አልሐቀቱ መልሐቃ የቂያማ አንዱ ስሙ አልሐቃ ልክን ሲሰማ
فأخذه جلال الموقف ورهبة الحدث ይላል የቂያም ቀን ክስተት ያዘውና فوقف متطامنا እጁን ሰብስቦ ቆመ ቁርአኑን ረሱል ቀጠሉ መቅራት ጀመሩ አንዱን ፔጅ አለፉ ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃት እኮ ነው ውስጠን የተቆጣጠረዋል አየው ይሄን ጻፊ